ወበረካቱ አሽረከቱ ተከታታይ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት እናንተንም ሰላም ብዙ ያርግልኝ። ሀገርም ያላችሁ ሀገርም ያላችሁ ሀገራችን አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። ዛሬ መጨረሻው ቀን ጾም ነው። እንግዲህ አላህ ጾማችንን አስተካክሎ ከጾሙ መቅቡለት ካደረጋቸው ሰዎች ያድርግልን ማለት ነው። የታመመ አፍ ያሞልበት፣ የተራበ የሚረዝቅበት፣ ያጣ የሚያገኝበት፣ የሞተውን ጀነተ ፊርደውስን የሚወፍቅበት፣ እኛንም ደግሞ የሰው ሀገር በቃችሁ ብሎ ከሰው ቤት እንጀራ በራሳችን ኑሮ አብቃችሁ እንደሚያኖረን ኢንሻአላህ ያድርግልን። የሰው ቤት ሰለቸን ማለት ነው። በሌላው ዙሪያ ደግሞ ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ እንደዚህ ይበልልኝ። በሰላም ብቻ እያለቀ ነው መሰለኝ። ያው ሰላም ይቀድማል ለሁሉም ነገር ማለት ነው። ሀገራችን አንድነትን፣ ሰላምን፣ አንድነትን ያምጣልን ማለት ነው ውዶቼ። ዛሬ ደግሞ ያው እኔ ስራ ላይ ነው። በሰው ሀገር ተደሰቱ ምን በሉ ምንም መደሰት የለም ማለት ነው። እኔ እውነት ለመናገር ምንም ነገር አያስደስተኝም በሰው ሀገር ማለት ነው። ወላሂ ነው የምላችሁ። በሰው ሀገር የሚያስደስተኝ ነገር የለም ከእናቴና ከአባቴ ፊት ለፊት ካልሆንኩኝ ማለት ነው። አንድም ቀን ተደስቼ አላቅም። አልሐምዱሊላህ ያው የኢድ ምድር ከቤተሰቦቼ ቢሆን በእርግጥ ደስ ይለኛል። ግን በሰው ሀገር ምኑ ነው የምንደሰተው? ምኑ ነው የሚደሰተው? አሁን ስራ ልወጣ ነው። አንድ ጓደኛ ያጎቴ ልጅ አለች ማለት ነው፣ እህቴ ማለት ነው። ያጎት ልጅ ማለት እህት ማለት ነው፣ እህቴ ናት። አሁን እሷ ደግሞ ጾመኛ ናት። እኔም ከፈጠርኩ በኋላ አሁን ወጣ መስሎኝ ነበር። ከፈጠርኩ በኋላ ነው የሚሄደው። የወጥ እየሰራው ነው። ገና ኢጃዛ ቤት ለሷ አዲስ ነው ማለት ነው። ገና አትለማመደች። ስሪ ብላት አልሰራም፣ ስሪ ብላት አልሰራም። ጥቅልል ብላ መተኛ። እኔ ደግሞ ነገ ስሜን እንዳታጠፋኝ ብዬ አገር ገብታ ለራሷ ማዳን ቤት ልትበላ እኔን አጥማኝ ትላለች ብዬ ያው የሰራውላትን ይሄንን ምስር ልሰራላት ነው። እዚህ ጋር ደግሞ ሾርባ ሰርችላታለሁ። የሀገራችን ሾርባ ማለት ነው። ምንም ነገር ነጣ ማለት ነው። ደግሞ ጮጋራ ስላለባት በርበሬ አላረኩበትም ማለት ነው። ይሄን ነገር ምስር ነው የምሰራው። ሳልሳ አረግበታለሁ ማለት ነው። ጥንጥዬ እሱንም ሳይበዛ ማለት ነው። እሺ ጮጋራዋ እንዳይነካት ሳልሳውን እሺ ያለፈጥ እሰራላታለሁ። እና ከአጀባችሁ እናንተም ለጓደኞቻችሁ ተሳሰቡ፣ ተዋደዱ ልጆቼ። ያኔ አንዳችን ተመቸን ማለት የአንዳችን ጎን ደግሞ መጠበቅ አለብን ማለት ነው ውዶቼ። እቺ በቪዲዮዬ ያላችሁን አመልካት የተመለከታችሁትን ጥሩ ነገሩ መጥፎ ነገሩ በኮሜንት ታሳውቁኝ እላችኋለሁ። እንጀራ ገና ልወጣ ነው። ይሄው ውሃ ተላጅ አስገብቻለሁ። እዚህ ጋር ይሄው እንደዚህ እላችኋለሁ። በቃ አለ አይደል አንዳንዴ ደግ መሆን ለራስ ነው። ኦኬ የመንገደኞች ሳይሆን መሰደቅ መጀመሪያ የቤቱን ካጠገባችሁ ወዲህ ነው መሰደቁ ማለት ነው። ሳወላላ የቤቱን አርቦ የመንገዱን መሰደቅ ጥሩ አይደለም። የምሬ ነው ማለት እኔ አልዋሽም። ግልጽ ቅልዱን እናውራና ማለት ነው። ግልጹ እናውራና ማለት ነው። በቃ አሁን እኔ ማፍጥሬ ስለምወጣ ሲሮ አንድ ናት። አሁን ወጥቼ ላመጣ ነው ደግሞ እና ያው ምስሩም ደግሞ አጥዷለሁ። ምስር ደግሞ በደንብ ካልታጠበ እንደዚህ ካልታየ ለልባችን ጥሩ አይደለም ማለት ነው። ተመልሼ እመጣለሁ። ለማንኛውም ጠብቁ። ምስሬን አጥቤ እንደዚህ መጥቻለሁ ማለት ነው። እንግዲህ ያ እኔ አልበላም ከሄሽ ለብቻዬ። ለምንድን ነው መሰራ? ይደብረኛል። በቃ ለምንድን ነው ይደብረሽ? እኔ ከሰርቼ ተራያ ካስገባሁት ወዲህ ከበላች ትብላ፣ ካልበላች አትብላ። እዚህ ጋር ዋናው ወጡ መኖሩ ነው። ካላስ ምግቡ መኖሩ ነው። ሲርባት አውጡታን ታድርጋ ትበላዋለች። ወለላ
ዋሻው እኔ እርግጥ ነው ማወራ ማለት ነው። ደብርብር ሲላት በቃ አሳዘነኝ። ምንድን ነው አልኩኝና ከራስ ያው በእርግጥ ያስጠላል። በስ እኔ ደግሞ አሁን ያው ባለፈ ጃሞኝ ወጣሁኝ አይታችኋል። ስራ ተበላሸ። አሁንም ደግሞ የተገኘ ስራ ደግሞ እንዳይበላሽ ብዬ ነው እላችኋለሁ። እሺ አሁን ከነስን ትንሽ ክሽን ይበልና ያው ምስራችን ውሃ ካለሰናል ማለት ነው። ይሄ ወጡ በዚህ መልኩ ቀይም ባይሆን እንግዲህ አባቱ እንደሚወደው ነው ተሰራ ማለት ነው። ሾርባው ደግሞ ይኸው እዚህ ጋር እንደዚህ ኑ ጠጡ ሾርባ ካልሰራችሁ ማለት ነው። እና ላይክ ሼር በማድረግ አብረታቱኝ ውዶቼ። እስከምበላገል ድረስ ግን አልጠብቃችሁም። ከላስ አለቀ። በቃ እንደዚህ ላይ ካለ ጋግር ያለው እንጀራ የጋገርኩት እንጀራ ማየት አለባችሁ ማለት ነው። አይኑ እንዴት ነው? አሰራሩን አሳያችኋለሁ ኢንሻአላህ። ያው አሁን ልናፈጥር ነው። እኔም ካፈጠርኩ በኋላ ነው የሚሄደው። እዚህ ጋር ሾርባ ቀድቻለሁ እላችኋለሁ። ይሄን ይመስላል። በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል።